السلام عليكم ورحمة الله وبركاته ከተወሰኑ ዓመታት በፊት ፈረንጅ ሀገር ላይ የሆነ ሙቭመንት ተጀመረ፣ የሆነ እንቅስቃሴ ተጀመረ። ያ እንቅስቃሴ ምን የሚል ነው? ክርስትና በጣም ተበድላለችና በአምላክ ስም ሰዎችን መበደል ይቁም በሚል ተጀመረ። ያ ነገር ወደ ትልቅ ሪቮሉሽን ተቀየረ። ያ ሪቮሉሽን ደግሞ መጨረሻ ላይ ያ የህዝብ ተቃውሞ ደግሞ መጨረሻ ላይ አጠቃላይ የአውሮፓ ሀገራትን ቀለባበሰና አሁን የምታዩት ዲሞክራቲክ እያሉ የሚናገሩት ሀገር ተቋቋመ ማለት ነው። ምን አድርጎ? ክርስትናን ሙሉ በሙሉ አውድሞ ዱቄት አድርጎት። እንዴት ነው ያወደመው? መጀመሪያ ላይ ያወደመው ክርስትና ሙሉ በሙሉ አይደለም የመታው። መጀመሪያ ችግር ያለበት እኮ መጽሐፉ ላይ እኮ አይደለም አሉ። የሃይማኖት አባቶቹ ናቸው ችግር ያለባቸው። እሺ የሃይማኖት አባቶቹን ህዝቡላ ተነሳባቸው። መጨረሻ ላይ ብለው መጡና መጨረሻ ላይ ስክሪፕቱ ራሱ ችግር አለበት መስተካከል አለበት የሚል ነገር መጣ። በክርስትናው ዓለም ውስጥ በፊት ሲከታተሉ የነበሩት ወይ ደግሞ ሲተገብሩ የነበሩትን መጽሐፋትን በአጠቃላይ ገደል ከተው ጨርሰው መጽሐፍ ቅዱስ ብቻ ለናሙና አስቀመጡ። መጽሐፍ ቅዱስን እኔ አሁን ያለሁበት ፈረንጅ ሀገር ነውና እዚህ አሁን ብዙ ሰዎች አሉ፣ ክርስቲያኖች ምናምን ኢቴስቶች አሉ። ከክርስቲያኖች ጋር ስንገናኝ እንጠይቃቸዋለን። አንዳንዴ ምንም እንኳን እዚህ ሀገር ላይ ስለ ሃይማኖት መጠየቅ ባይደገፍም ስንጠይቃቸው ምን ያክል ጊዜ ባይብልን ማለት ምን ያህል ባይብል አንብበሃል ምናምን ብለን ስንጠይቃቸው ወላሂ ባይብልን አንድ ቀን በእጁ ያልነካ አለ። ከክርስቲያኖች መካከል አንድ ቀን ባይብልን በእጁ አልነካም፣ ግን ክርስቲያን ነው። በህይወቱ አንድ ቀን ቸርች ሄዶ አያውቅም፣ ግን ክርስቲያን ነው። ለምንድን ነው ሲባል خلاص ክርስትና የሚባለው ነገር የሆነ ቸርች ውስጥ ያለ ነገር ነው፣ አለቀ በቃ። ኢስላምን እንደዚህ ለማድረግ ፕላን ተደርጓል አሁን። ምክንያቱም ኢስላም እስካሁን ድረስ ቁርአንና ሐዲስ በሚል ማህበረሰቡ አይሰማም። በቃ ቁርአንና ሐዲስ ነው ከተባለ ሁሉም ሰው ቁርአንና ሐዲሱን ነው የሚከተለውና የሌላ ሃይማኖቶች ትልቁ ችግር የነበረው ደግሞ ምንድነው? ስክሪፕቱ በራሱ ችግር ነበረበት ነው። ሐቂቃውም ያ ነው። ምክንያቱም የሰው ልጆች ፈጠራም ስለሆነ ያን ነገር ደግሞ በሰፊው ማየት ስለሚቻል ማለት ነው። ብዙ ነገሮች ስለገቡበት ያ ነገር ነበር ብዙ ነገሮችን ያበላሸው። ወደ ኢስላም ጋር ሲመጡም ያዩት ነገር ምንድነው? የሙስሊሙ ማህበረሰብ የዚያኔ የተመታው ክርስትናውን ከያዘው በተሻለ መልኩ አሁን ወደቀ የምንለው ተልፈሰፈሰ የምንለው ሙስሊሙ ማህበረሰብ ኢስላሙን ይዞታል በደንብ አድርጎ። በቁርአን ከመጣህበት አይሰማህም፣ በሐዲስ ከመጣህበት አይሰማህም። ምን ማድረግ ነው የተጀመረው? በቃ በቁርአን መምጣት ከባድ ስለሆነ ልክ እንደ በፊቱ ማለት ነው። እነ ቡኻሪ እና ሙስሊም ከቁርአን በላይ አውቀው ነው እንዴ